የቱርክ መንባሺ አምልኮ መሰል አገዛዝ 5 የሳፓር ሙራት ኒያዞቭ አስገራሚ ምስጢሮች። በማዕከላዊ እስያ እምብርት ውስጥ አንድ ህዝብ ከእብነ በረድ ከወርቅና ከአንድ ሰው የማይታመን ግለኝነት መጋረጃ ጀርባ ጠፋ። ለ21 ዓመታት ቱርክሜኒስታን አገር ብቻ ሳትሆን ራሱን ቱርክ መንባሺ ወይንም የሁሉም ቱርክመን አባት ብሎ በሚጠራ ሰው የግል ንብረት ነበር። ስለ ወርቃማ ሐውልቶች፣ ስለተከለከለው ኦፔራ፣ በቤተሰቦቹ ስም ስለለወጣቸው ወራት እናውቃለን። ነገር ግን የሰብዕና አምልኮ እውነተኛው ጥልቀት እንግዳ ጨለማና ከሚገመተው በላይ የተሰላ ነው። ዛሬ አንድ የሶቪየት ቢሮ ኃላፊ ራሱን ወደ ሕያው አምላክነት እንዴት እንደለወጠ የሚያሳዩ 5 ያልታወቁ እውነታዎችን ለማወቅ ወደ ገለልተኛው የሳፓር ሙራት ኒያዞቭ የበረሃ ግዛት ውስጥ ገብተናል። የሕክምና ሳይንስን እንደገና ከጻፈው ምስጢራዊ ጤና አባዜ ይናፍቀው የነበረው ነገር ግን ያልተቀበለው ዓለም አቀፍ ሽልማት፣ በእያንዳንዱ ዜጋ የዕለት ተዕለት ቃለ መሐላ ውስጥ የተቀበረ የሥነ ልቦና ተንኮል፣ ይህ ያልተነገረለት የቱርክ መንባሺ የእብደት ታሪክ ነው። አንደኛ፣ የፈረንሳይ ግንኙነት ሊገዛው ያልቻለው የክብር ከፍታ። ኒያዞቭ አገሩን በወርቅ ሸፍኖታል። ነገር ግን በጣም የሚፈልገውና ሙሉ በሙሉ ውድቅ የተደረገበት አንድ ትልቅ ሽልማት ነበር። የማይመስል ከሚመስል ሀገር ኒያዞቭ ለራሱ ቁጥር ስፍር የሌላቸው ሜዳሊያዎችንና ማዕረጎችን ሲሸልም ዓለም አቀፍ ቅቡልነት ግን ማግኘት አልቻለም ነበር። እንደ አውሮፓውያን ዘመን አቆጣጠር በ1990ዎቹ መጀመሪያ ላይ ኒያዞቭ በፈረንሳይ የሀገሪቱ ከፍተኛ የሆነውን የክብር ሽልማትን በመፈለግ ከፈረንሳይ ስር ይል ነበር። ይህ ስለማጎብደድ ብቻ አልነበረም። ራሱን ከሩሲያ ጥላ በማራቅ ከትልቅ የአውሮፓ ሀያል ሀገር ዕውቅና ለማግኘት የተደረገ ስልታዊ እርምጃ ነበር። ምንም እንኳን ጥሩ የመንግስት ጉብኝቶችና ተስፋዎች ቢኖሩም የፈረንሳይ ባለስልጣናት ስለ ሰብአዊ መብት ጥሰቱና እያደገ ካለው የግለኝነት መንፈሱ ጠንቅቀው ስለሚያውቁ ደጋግመው እምቢ አሉ። ይህን እምቢተኝነት ሲመለከት ኒያዞቭ ተቃጠለ። በውስጡ ተደብቆ የነበረ የወረደ የራስ መተማመን ተገለጠበት። ለሁሉም የሀገር ውስጥ የአምላክ ያህል መታየቱ የምዕራባውያን ልሂቃን ተቀባይነት ሊደረስበት አልቻለም። ይህ እውነታ የአምላክ ያህል መታየቱ በከፊል ለዓለም አቀፍ ውድቀት ጥልቅ ስሜት ትልቅ ካሳ እንደነበር አጉልቶ ያሳያል። ሁለተኛ፣ የበረሃው የበረዶ ቤተ መንግስት የድል ሐውልት ምልክት ነበር። በበረሃ ሙቀትና ስር በሰደደ የውሃ እጥረት በተሰቃየች ሀገር ኒያዞቭ እጅግ በጣም ምክንያታዊ ካልሆኑ የእብደት ፕሮጀክቶቹ ውስጥ አንዱን ጀመረ። ግዙፍና ዓመቱን ሙሉ የማይቀልጥ የበረዶ ቤተ መንግስት ገነባ። እንደ አውሮፓውያን ዘመን አቆጣጠር በ2000ዎቹ መጀመሪያ ላይ ኒያዞቭ በእስያ የክረምት ውድድር በቱርክመን አትሌቶች ስኬት ተጨነቀ። የእሱስ ምላሽ ምን ነበር? የበጋው ሙቀት በየጊዜው 45 ዲግሪ በላይ በሚታይባት የአሽጋባት ግዛት እምብርት ላይ በ50 ሚሊዮን ዶላር እጅግ ዘመናዊ የሆነ የበረዶ ቤተ መንግስት መገንባት ነበር። ይህ ለህዝብ ደስታ ሳይሆን ጥቂት ታዋቂ አትሌቶች ለማሰልጠን ነበር። ለክብሩ ሜዳሊያዎችን ለማግኘት ያለመ ከንቱ ፕሮጀክት። የገጠር ድህነት በተንሰራፋበት ሀገር ውስጥ የሚያስፈልገው ኃይል የትየለሌ ነበር። ቤተ መንግስቱ ፍጹም በልዩ ሁኔታ የአየር ንብረት ቁጥጥር የሚደረግለት ለአገዛዙ ምሳሌያዊ ገላጭ ሆኖ ቆሟል። ራሱን የቻለ የተገለለና ውድ የሆነ ቅዠት፣ ከሚገዛው ሀገር አስከፊ እውነታዎች ሙሉ በሙሉ የራቀ። ሶስተኛ፣ የቱርክ መንባሺ ምርመራ የሕክምና መጽሐፎችን እንደገና መጻፍ። ኒያዞቭ ፖለቲካንና ባህልን ብቻ አልተቆጣጠረም። የልብ ቀዶ ጥገና ከተደረገለት በኋላ ዓለምን ግራ የሚያጋባ ምርመራና ፈውሶችን በመፍጠር የሕክምና ሊቅ መሆኑን ለዓለም ለማሳየት ወሰነ። እንደ አውሮፓውያን ዘመን አቆጣጠር 1997 ዓ.ም በጀርመን ከተደረገለት ከባድ የልብ ቀዶ ጥገና በኋላ ኒያዞቭ በሀገሩ ባሉ የውጭ ሀገር ዶክተሮችና በጎ ፈቃደኞች ጥልቅ የሆነ ጥርጣሬ ያድርበት ጀመር። ይህም ጥርጣሬ በገጠር ያሉ ሆስፒታሎችን በመዝጋት ብቻ አልተቋጨም ነበር። አስገራሚ የሕክምና ድንጋጌዎችን ማውጣት ጀመረ። የጥርስ መበስበስን እንደፈወሰው ተናግሯል።
ሊኮርስክ የሚባል ተክል የተሰራ ማስቲካ ማኘክ መፍትሄው ነው አለ። አገሬውን ደግሞ አሳል የሚባል የመንፈስ መታወክ በሽታ አለባችሁ ብሎ ምናባዊ ህመም በማስያዝ እና የተያዙትንም ደግሞ እንዲድኑ ራሱ የሚያመርተውን የማዕድን ውሃ የመጠጣት ስርዓት ደነገገ። በጣም በአደገኛ ሁኔታ ለሳምባ ነቀርሳ ተላላፊ በሽታ የሚባል ጽንሰ ሐሳብ ውሸት ነው የለም በሚል አውግዟል። ይህም ወደ አስከፊ ወረርሽኞች አምርቷል። ይህ የሰውን አካል መውረር የጀመረ የግለኝነት አምልኮ ይህም የእሱ ቁጥጥር በአጠቃላይ ከአእምሮ ከተፈጥሮና ከባዮሎጂ በላይ ለመሆን መፈለጉን ያረጋግጣል። አራተኛ ቅዱሱ መሐላ እና የተደበቀው የስነ ልቦና ወረራ። በየቀኑ ተማሪዎች፣ የመንግስት ሰራተኞችና አዲስ ወላጆች ሳይቀሩ ለቱርክ መንባሺ የተቀደሰ ቃለ መሐላ እንዲፈጽሙ ይገደዳሉ። ነገር ግን በጽሑፉ ውስጥ ተደብቆ ከቃላቶቹ የበለጠ ኃይለኛ የሆነ ረቂቅ የስነ ልቦና መሳሪያ ነበር። ለሀገርና ለፕሬዝዳንቱ የሚደረገው ቃለ መሐላ በእያንዳንዱ ቀን መጀመሪያ ላይ በትምህርት ቤቶችና በቢሮዎች ይነበባል። ጽሑፉ ለኒያዞቭ ታማኝነት ቃል መግባትን አካቷል። ነገር ግን ትክክለኛው ዓላማ በዘዴ አፈጻጸሙ ላይ ነበር። ግለሰቦች ቀኝ እጃቸውን በልባቸው ላይ ማድረግ ነበረባቸው። ይህም በዓለም አቀፍ ደረጃ ከቅንነትና ከጥልቅ ግላዊ እምነት ጋር የተያያዘ ነው። አገዛዙ የታማኝነት ቃል እየደጋገሙ ይህን የቅርብና ልባዊ እንቅስቃሴ እንዲያደርጉ በማስገደድ አካላዊ ድርጊቶችን በእምነታቸው ላይ ተጽዕኖ ሊያሳርፉ ይችላሉ የሚለውን ሐሳብ ውስጣዊ ግንዛቤን እየተጠቀመ ነበር። የጡንቻ የማስታወስ ችሎታና በህዝብ አፈጻጸም ታማኝነት ለመፍጠር ታስቦ የታለመ የግዳጅ ስነ ስርዓት ነበር። በግዳጅ መታዘዝና በእውነተኛ ውስጣዊ ተቀባይነት መካከል ያለውን መስመር ያደበዝዛል። አምስተኛ የተዋናዩ ሽብር፣ የራሱን መለኮታዊ ጣልቃ ገብነት ማዘጋጀት። ምናልባትም እጅግ አስደናቂ በሆነው የአምልኮ ስርዓት ውስጥ ኒያዞቭ በአንድ ወቅት ተዋናያን ቀጥሮ በተቀረጸ ቪዲዮ ላይ የአምላክን ገጸ ባህሪ በማጫወት ምናብ እየገነባ እንዳልሆነ በማሳየት ራሱን በራሱ ለማሳመን በጣም እየሞከረ ነበር። እንደ አውሮፓውያን ዘመን አቆጣጠር በ1990ዎቹ እምብዛም ዓለም ያልተወያየበት ክስተት በመንግስት የቴሌቪዥን ፕሮግራም ላይ ኒያዞቭ ረዳት ተዋናያንን ቀጥሮ የሚያብረቀርቅ ነጭ ካባና ጢም አስለብሶ አምላክ ብለው በቀረጹት ተዋናይ አማካኝነት አንድ ወጣት ሳፋር ሙራትን በመወከል በህልም ሲነገረው የሚያሳይ መለኮታዊ ምስል ለሳፋር ሙራት የወደፊት ታላቅነት ትንቢት ተሰጠው። ይህም ለብዙሃኑ ፕሮፓጋንዳ ብቻ አልነበረም፣ ወደ ኒያዞቭ የስነ ልቦና መስኮት ነበር። እንደ አውሮፓውያኑ ዘመን አቆጣጠር በ1948 በአሽጋባት የመሬት መንቀጥቀጥ መላው ቤተሰቡን ያጣውና በሶቪየት ስርዓት ወላጅ አልባ ልጅ ሆኖ ያደገው ሰው ለአገዛዙ ዓለም አቀፍ ማረጋገጫ እየገነባ ነበር። በራሱ ግምገማ የተቀረጸ መለኮታዊ መብትና አስቀድሞ የተሾመ መሆኑን ለማሳመን ነው። እነዚህ አምስት እውነታዎች ከኒያዞቭ አገዛዝ አስቂኝ አርዕስተ ዜናዎች በላይ ያደርገናል። ፍጹም የማይረባ የመንግስት ስርዓት ያሳያሉ። ዓለም አቀፋዊ ክፍተቶችን በወርቅ ስለመሙላት፣ ለይስሙላ ድል የቁሳዊ እውነታን ችላ ማለት፣ የሀገሬውን ጤንነት እንዳሻው መወሰን፣ የታማኝነት ቃለ መሐላን መጻፍና በመጨረሻም እሱ በመለኮት የተመረጠ ስለመሆኑ ኮከብ የሆነበትን ድራማ መምራት ነበር። ይህ አምባገነንነት ብቻ አልነበረም። ጠቅላላ ሀገርን እንደ ሸራው አድርጎ የያዘው አጠቃላይ የጥበብ ፕሮጀክት ነበር። ግላዊነት ያለው አምልኮን ብዙ ጊዜ ድራማዊ ነው። ግን መሪ ተዋናይ በራሱ ተውኔት ብቸኛው አማኝ በሚሆንበት ጊዜ ምን ይፈጠራል? ዓለም ላይ በጣም የተገለሉ አገዛዞችን የሚያራምዱ ሌሎች ስውር ዘዴዎች የትኞቹ ናቸው? ሐሳቡን ከዚህ በታች ያካፍሉን። ተጨማሪ የተደበቁ አምባገነን ታሪኮችን ማድመጥ ከፈለጉ ሰብስክራይብ ያድርጉና የደወል ምልክቱን ይጫኑ። ይህ ከታሪክ ጀርባ ያሉ ታሪኮችን የሚገልጽ ማረፊያ ቲዩብ ነው።